ብዙ ጊዜ ኦንላይን ላይ ገንዘብ ሰርተን ገንዘብ ዊዝድሮ ልናደርግ ስንል የምንቸገረው ዊዝድሮ የምናደርግበት መንገድ እንዲሁም ከ95% በላይ የሚሆኑ ኦንላይን ገንዘብ የምንሰራቸው መንገዶች ገንዘብ ዊዝድሮ ልናደርግ ስንል የሚጠይቁን ፔፓል አካውንት። ከዚህ ቀድሞ ብዙ ኦንላይን የምንሰራባቸውን መንገድ አብረን ከተማማርን በኋላ አብርሃም ኢትዮጵያ ነው የምንኖረው፣ ፔፓል አካውንት የለንም፣ እንዴት ነው የምንከፍተው ላላችሁኝ ልጆች ዛሬ በዚህ ቪዲዮ እንዴት አድርገን ነው ፔፓል አካውንት መክፈት የምንችለው እንዲሁም ከመክፈት ባሻገር እንዴት አድርገን ነው ኢትዮጵያ እየኖርን መላክም መቀበልም የሚችል ፔፓል መክፈት የምንችለው የሚለውን ነገር በዚህ ቪዲዮ እናያለን። የማታውቁኝ ሰዎች ካላችሁ አብርሃም እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ሊሆኑ ወደ ቪዲዮ እንሂድ። ዛሬ የማሳያችሁን ነገር ከፈለጋችሁ በዴስክቶፕ ማድረግ ትችላላችሁ፣ እንዲሁም በስልካችሁ ዳይሬክትሊ ማድረግ ትችላላችሁ። በስልካችሁ የምታደርጉ ሰዎች ከከፈታችሁት በኋላ ብሮዘሩን በዴስክቶፕ ታብ አድርጉት፣ ሞር ክሊር ሆኖ እንዲታያችሁ። ቪዲዮን ከመጀመሪያ በፊት ብዙ ጊዜ ከምጠይቃቸው ጥያቄዎች ስለ ፔፓል አንዳንድ ነገር ልበላችሁ። ፔፓል ምንድን ነው? ፔፓል እንዴት ነው የሚሰራው? እንደዚህ አይነት ጥያቄዎች ብዙ ኮመን ሚስ አንደርስታንድ የሚደረጉ ነገሮች አሉ። ፔፓል ማለት ኦንላይን ባንኪንግ ሲስተም ሲሆን ገንዘብ መላክ፣ መቀበል፣ መክፈል የምንችልበት ሜተድ ነው። ከራሳችን ባንክ ሲስተም ጋር ኮኔክት ማድረግ እንችላለን። ከራሳችን ከካርድ ጋር ኮኔክት ማድረግ እንችላለን። ፔፓል ኦንላይን ባንኪንግ ሲስተም ነው። ሌላ ምንም የተለየ ነገር የለውም። ፔፓል አካውንት ለመክፈት ምንድን ነው የሚያስፈልገን ብላችሁ ልታስቡ ይችላል። ፔፓል አካውንት ለመክፈት የሚያስፈልጋችሁ ኢሜል አድሬስ ብቻ ነው። አስሎንጋስ ኢሜል አድሬስ ካላችሁ ፔፓል አካውንት ይኖራችኋል። ወደ ቪዲዮ እንሂድ። ክሮም ላይ ትገቡና paypal.com/ae ብላችሁ ሰርች አድርጉ። የተለያዩ ኦፈር ይመጣላችኋል። ግን እናንተ ኢትዮጵያ ስለምትኖሩ ኢትዮጵያ ማይከፍልበትን ወይም ደግሞ ኢትዮጵያ ሆናችሁ ስትከፍቱ መላክና መክፈል ማትችሉበት የተለያዩ ምክንያቶች አሉ። ከዛ መካከሎች የመጀመሪያው ምንድነው? ኢንተርናሽናል ባንክ ኢትዮጵያ ላይ ስለሌለ ወይም ደግሞ የኢትዮጵያ መንግስት ለፔፓል ፍቃድ ስላልሰጠው እነዚህን ነገሮች ማድረግ አንችልም። ያም ምክንያት በማድረግ ዱባይ ሀገር እንደምንኖር አድርገን ነው የምንከፍተው። paypal.com/ae ብላችሁ ሰርች አድርጉ። እንደን ፔፓልን አይታችሁ ማታውቁ ሰዎች ካላችሁ ይሄ ነው ሆም ፔጃቸው። እንደን ሳይን አፕ በሉት። እዚህ ጋር ፐርሰናል ቢዝነስ የሚሉ ነገሮች አሉ። ግን እናንተ አሁን ላይ ያ ነገር ምንም አይመለከታችሁም። እዚህ ላይ ትመጡና ሳይን አፕ ትሉታላችሁ። እንደን ፐርሰናል ነው ቢዝነስ ነው። ብዙ ጊዜ ፐርሰናል አካውንት የምትጠቀሙ ከሆነ እናንተ ብዙ ለመክፈል የተለያዩ ነገሮችን ለማድረግ ነው የምትጠቀሙት፣ ለመግዛት፣ ለመሸጥ። እኛ ግን ፔፓል አካውንትን የፈለግነው በዋነኝነት ደረጃ ኦንላይን ላይ ገንዘብ የሰራናቸውን ነገሮች ለመቀበል ነው። ለሱ ደግሞ ሞር የተሻለው ኦፕሽን የምንለው ቢዝነስ አካውንት ነው። እንደን ቢዝነስ አካውንት ትሉትና ኮንቲኒው ትሉታላችሁ። ፈርስት ኔም፣ እነዚህን ነገሮች በአግባቡ ሙሉ። ራንደምሊ ፔፓል ቼክ ሊያደርግ ሊጠይቃችሁ ይችላል። ኢሜል አድራሻችሁን አስገቡ። እንደን ፓስወርዳችሁን አስገቡ። ፓስወርዳችሁን ስታስገቡ እነዚህ 3 ክራይቴሪያ አላቸው። በመጀመሪያ ደረጃነት ከ8 እስከ 20 ካራክተር ያስፈልጋቸዋል። በሁለተኛ ደረጃነት ደግሞ ስሞል ሌተር እና ካፒታል ሌተር ያስፈልጋቸዋል። በሶስተኛ ደረጃነት ደግሞ ቁጥር ወይም ሲምቦል ሊኖራችሁ ይገባል ፓስወርዳችሁ ላይ። እነሱን ነገሮች ክሬት ካደረጋችሁ በኋላ you agree and read the agreement ይላል። ያን ነገር ማንበብ ትችላላችሁ። ነገር ግን ቤዚክ ወይም ደግሞ ብዙዎቻችን የምናውቀውን ነገር ነው የሚያወሩት። እሱን ብላችሁ agree and create your account ትሉታላችሁ። ብዙ አይቆይም፣ ይልክላችኋል። confirm your email with the code ይላል። ምን ታደርጋላችሁ? email you the code። እዛ አሁን ምንድነው ያደረኩት ማለት ነው፣ ወደ ኢሜይሌ ኮድ እንዲልክ ፍቃድ ሰጥቻለሁ። እዚህ ጋር እንደምትመለከቱት ፔፓል ኮድ ልኮልኛል። ኢሜይል አድሬሱ ለ10 ደቂቃ ነው ይሄ ኮድ የሚሰራው። እንደኔን ኮፒ ታደርጉታላችሁ፣ መታችሁ እዚህ ላይ ፔስት እንዳደርግ አልፈቀደልኝም፣ ግን it ማተር ቁጥሩን እያያችሁ ጻፉ። እንደን ኢንተር እንደምትመለከቱት you are all
set just a second active your account to start using PayPal ከፍቶልናል። ነገር ግን PayPal አካውንታችንን አክቲቭ ለማድረግ አንዳንድ ነገሮችን ማስተካከል አለብን። ለምሳሌ ኢሜል አድሬሳችንን ቬሪፋይ ማድረግ አለብን። ከዛ ባሻገር ፐርሰናል ኢንፎርሜሽናችንን መሙላት አለብን። እነዚህ ነገሮች በጣም በአጭር ደቂቃ አብረን እንሙላ። let's go. Before you start, which describes you best? This help you the right tax for later. Individual, seller or ይላል። እዚህ ጋር ደግሞ ቢዝነስ ይላል። ከፈለጋችሁ ቢዝነስ ማለት ትችላላችሁ፣ ከፈለጋችሁ ኢንዲቪጁዋል ማለት ትችላላችሁ። እኔ እዚህ ጋር ቢዝነስ እንድትሉ የምፈልገው ምክንያቱም ቅድም እንደነገርኳችሁ ፐርሰናል ከሆነ ለምን እንደምትጠቀሙ ታውቃላችሁ። ቢዝነስ ስትሉትና ከእናንተ ጋር ሪሌትድ የሆነ ነገር ፕራይቬት ኦፕሬሽን ብትሉት ሞር የተሻለ ነው። ብዙም ግን እንደዚህ ብዙ የሚያስጨንቅ ነገር አይደለም። tell us about your business or organization ይላል። ብዙ እነዚህ የሚጠይቁ ጥያቄዎች የምርም ያስፈልጋሉ። ዲፕ ዳውን እንትን ይላሉ ብላችሁ አታስቡ። what's your legal business name ይላል። ደስ እንዳላችሁ እዚህ ጋር use your legal business name ይላል። ምንድን ማለት ነው? እዛ ጋር የሰጣችሁትን ኔም እንደ ቢዝነስ ኔም ይጠይቃችኋል። what's your business register number? it doesn't matter። ከፈለጋችሁ ፕሮቫይድ ማለት ትችላላችሁ፣ ካልፈለጋችሁ ደግሞ የፈለጋችሁትን ቁጥር ማስገባት ትችላላችሁ። ያን ያህል ማተር አያደርግም። እዚህ ጋር ግን እንደምትመለከቱት ፕራይመሪ ከረንሲ ዩኤስ ዶላር ይላል። መቀየር ትችላላችሁ። ነገር ግን ብዙ ጊዜ ኦንላይን ላይ ገንዘብ ስንሰራ ከረንሲ ብዙ ጊዜ ዶላር ነውና ይሄን እዚህ ጋር እንተዋለን። what do you sell or what service do you offer ይላል። እዚህ ጋር ኦፕሽን አለ። ከዛ ውስጥ ብዙ ጊዜ ሪሌትድ የሆኑ ነገሮችን አይታችሁ ምረጡ። it doesn't matter። አሁን የምነግራችሁ ግን አሪፍ ነገር ከመረጣችሁ ለወደፊትም አትረሱም በሚለው እዚህ ጋር ኮምፒውተር ኔትወርክ ኤንድ ኢንፎርሜሽን ሰርቪስ እኔ ብዙ ጊዜ እንደዚህ ነገር ስለማረሳው መርጫለሁ። do you have website ይላል። yes ማለት እንችላለን። ነገር ግን ችግሩ ምንድነው? yes ካልነው በጣም አንጃ ግራንጃ ያብዛብናልና ያን አንጃ ግራንጃ አንፈልግም። እኛ ፐርፐሳችን ምንድነው? ፔፓልን ተጠቅመን ገንዘብ መስራት ነው እንጂ ከነሱ ጋር ምንም አይነት ነገር የለንም። do you have website ሚለው ኖ ብላችሁ ዝጉት። እዛ ጋር እንደምትመለከቱት ቁጥር አስገብቶልኛል፣ የቁጥር ጠይቆኛል የአቡዳቢን። እኔ ግን አልፈልገውም። እኔ የምፈልገው ቁጥር ምንድነው? ቁጥር ነው የኢትዮጵያን ቁጥር ነው የምፈልገው። እናንተ እዛ ጋር ያላችሁ ሰዎች የኢትዮጵያን ቁጥር አስገቡ። በትክክል የምትጠቀሙትን ቁጥር አስገቡ። ምክንያቱም ብዙ ጊዜ ቬሪፊኬሽን ኮድ ይላክላችኋል። እንደዚህ አይነት ነገሮች አሉ። what's your business address ይላል። እዚህ ጋር ነው በደንብ ፎከስ ማድረግ ያለባችሁ። ብዙ ጊዜ እዚህ ጋር የኢትዮጵያን ቁጥር ካስገባ ማለት የኢትዮጵያን አድሬስ ካስገባችሁ፣ የኢትዮጵያን አዲሽናል ኢንፎርሜሽን ካስገባችሁ ወዲያው ዲቴክት ያደርጉና አካውንታችሁን ሻዶ ባን ያደርጉታል። እዚህ ጋር በደንብ ፎከስ ማድረግ ያለባችሁ ጉግል ላይ መታችሁ አቡዳቢ ብላችሁ ሰርች አድርጉ። የዱባይ የዩናይትድ አረብ ኤሚሬት ዋና ከተማ እኛ የምንፈልገው የሀገሩን ስም ነው። ከዛ ይሄን ወስዳችሁ እዚህ ላይ ፔስት ልታላችሁ። አዲሽናል ኢንፎርሜሽን አያስፈልገንም እኛ ይሄንም እዚህ ላይ ፔስት እንለዋለን። አቡዳቢ ያለን ሲቲ ይሄንም እዚህ አቡዳቢ ፔስት እንለዋለን። ምንም የተጠቀመው ነገር የለም እስካሁን ድረስ። ሰዎች አዲሽናል ኢንፎርሜሽን ከፈለጋችሁ ማስገባት ትችላላችሁ፣ ካልፈለጋችሁ እንደዚህ መተው ትችላላችሁ። and then next በሉት። እንደምትመለከቱት እነዚህን ቤዚክ ኢንፎርሜሽን ጠይቀውናል። ለምንድን ነው? በተለያዩ ጊዜ ቬሪፋይ ለማድረግ ጥያቄዎችን ይጠይቀናል። አንዳንዴ አሪፍ ገንዘብ ስናንቀሳቀስ የተለያዩ አይነት ገንዘብ ሲገባልን ለቬሪፊኬሽን ይጠይቀናል። እዚህ ጋር እንደምትመለከቱት do you have your legal name right? make sure it matches what's on your governmental issued photo ID። ግን ምንም አይነት አይዲ አንጠየቅም። እዚህ ጋር በርዝ ዴታችሁን በትክክል ሙሉ፣ ምክንያቱም ለአንዳንድ ጊዜ ቬሪፊኬሽን ይጠይቃችኋል። እኔ ግን ለኔ ዳዝን ማተር አሁን ለእናንተ ነው፣ ለእናንተ ለማሳየት ነው እየከፈትኩ ያለው። እና ደግሞ ከ18 ዓመት በላይ መሆናችሁ እንዳትዘናሉ። ናሽናሊቲ ኢትዮጵያን አስገቡ። የአረብ አመሬት ዜጋ ባትሆኑም ዳዝን ማተር ኢትዮጵያ ታስገባላችሁ። ስልክ ቁጥር እችኛዋን ኮድ ቀይሯት።
የሀበሻ ቁጥር አድርጉት። የሀበሻ ስልክ እዚህ ጋር ቁጥሩን አስገቡ። and then what's your residential address ይላል where you live most of the year። ይሄን ነገር በትክክል አስገቡ እባካችሁ። ኢትዮጵያ ምናምን ብላችሁ እንዳታስገቡ ትሸወዳላችሁ። ፒኦ ቦክስ የሚለውን ይሄን 4 ዲጂት ማስገባት ትችላላችሁ። አዲሽናል ኢንፎርሜሽን አያስፈልጋችሁም። ይሄን አቡዳቢ ማስገባት ትችላላችሁ። ይሄን እዚህ ጋር አቡዳቢ ማስገባት ትችላላችሁ። ሰዎች እስካሁን ምንም የሚጠቀምኩት ነገር የለም። ቤዚክ የሚባል ኢንፎርሜሽን ብቻ ነው እየጠየቀኝ ያለው። እሱን ተጠቅማችሁ ኔክስት ትሉታላችሁ። እዚህ ጋር እንደምትመለከቱት complete the customer identification process to avoid PayPal account service ይላል። አንዳንዴ እንደዚህ ራንደም ጥያቄ ልትጠይቁ ትችላላችሁ። ግን ፔፓል እንደዚህ አይነት ጥያቄ የሚጠይቃላችሁ ቬሪፋይ ለማድረግ ነው እንጂ ምንም ከናንተ ጋር ችግር ኖሮት አይደለም። ቴል አስ አባውት ዩር ኢንካም ኤንድ አሴት። እናንተ ከዚህ ነገር እንድትማሩ ፈልጉ። አንዳንዴ ዳይሬክትሊ ሊከፍትላችሁ ይችላል። ከዛ ባሻገር ደግሞ አንዳንዴ የተለያየ ጥያቄ ሊጠይቃችሁ ይችላል። የሚጠይቃችሁ ጥያቄ ግን ቢያንስ ሌላ ጊዜ ማስታወስ የምትችሉትን ነገር አስቀምጡ። ወይም ደግሞ የምትሞሉትን ፎርሞች በምትችሉት አቅም የሆነ ወረቀት ላይ ይሁን ወይም ኖት ላይ ጽፋችሁ አስቀምጡና አንዳንዴ እነዚህ ጥያቄ ስትጠየቁ መመለስ ካልቻላችሁ አካውንታችሁ እስከ ወዲያኛው ሻዶ ባንድ ይሆናል። እዚህ ጋር tell us about your income and asset to complain with the international tax law we require to ask you customer specific question about their organization. In 2024 do you the organization earn 50% or more of its gross income for divided interest, rent, royalty or similar source? It depends. እናንተ ይሄን የፈለጋችሁትን ማለት ትችላላችሁ። ግን ኖ ብትሉት ለአብዛኞቻችሁ ሞር የተሻለ ነው። ምክንያቱም እናንተ እንደዛ ያን ነገር ብዙ አያስፈልጋችሁ ማለት ነው። ስቶክስ እዚህ ላይም ኖ ብትሉት ሞር የተሻለ ነው። እናንተ ብትፈልጉት ገንዘብ ከኦንላይን ላይ ማግኘት የምትችሉበት ወይም ደግሞ ዊዝድሮ የምታደርጉበትን መንገድ ነው። ሰብሚት ሰዎች በዚህ በአጭር 10 ደቂቃ ባልሞላ ፔፓል አካውንታችንን ጨርሰናል። እንግዲህ እንደምትመለከቱት ይሄ ኢትዮጵያም ሆናችሁ የትም ሀገር ሆናችሁ መቀበል መላክም የምትችሉበት ፔፓል አካውንት ነው። ነገር ግን ብዙዎቻችን የምንሸወደውን ነገር ልንገራችሁ። አንዴ እንደዚህ አካውንቱን ከከፈትን በኋላ እዚህ ጋር እንመጣና ሊንክ አካውንት ወይም ደግሞ ሊንክ ባንክ አካውንት ወይም ደግሞ እዚህኛው ላይ አካውንት ሴቲንግ ፕሮፋይል ሴቲንግ ትሉትና አንዴ ከፍቷል ብላችሁ ፐርሰናል ዲቴይላችሁን ታስገባላችሁ። ያን ፐርሰናል ዲቴይል ስታስገቡ within a second ወይም ደግሞ አንድ ቀን ሊፈጅባቸው ይችላል። የእናንተ አካውንት ከየት እንደሆነ ዲቴክት ማድረግ ስለሚችሉ አካውንታችሁን እስከ ወዲያኛው ድረስ ይዘጉባችኋል። ይሄ ቪዲዮ ጠቃሚ ነው ብላችሁ የምታስቡ ሰዎች እንግዲህ እስከዚህ ድረስ ይሄን ቪዲዮ ካያችሁ ፔፓል ምን ያክል ጥቅም እንዳለው ተረዱኛላችሁ ብዬ አስባለሁ። እኔ ወንድማችሁንም ደግሞ ሰፖርት ለማድረግ ላይክ፣ ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። እንዲሁም ደግሞ ከፔፓል ገንዘብ እንዴት አድርገን ነው ዊዝድሮ ማድረግ ምንችለው ወደ አካውንታችን የሚለው ነገር ኮንፊውዝ ካደረጋችሁ ወይም ደግሞ ያን ነገር የምትፈልጉበት መንገድ ካለ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ።